እስልምና ግዴታ አድርጎ አንድ ወር አጥቦናል አላወቅነውም እንጂ ብዙ ታክመናል ይሄ ህክምና መቀጠል አለበት ነብዩ መሐመድ አለይሂ ሰላቱ ወሰለም ወደ ግብጽ ነገስታት ወደ ተለያየ ዓለም ነገስታት ደብዳቤ ልከዋል ስለሙ ብለው ከላኩት ንጉሱስ ሙቀውቀስ ይገኝበታል የግብጹ ንጉስ ላኩለት ስለም ብለው ለመስለም አልፈለገም ነብይ መሆናቸውን ግን አውቀዋል ሻም አካባቢ ምትወጣ መስሎኝ ነበር ከዓረቡ ምድር አልጠበቅኩህም አላቸው ለሁሉም ስጦታ ብሎ ሶስት ነገር ላከላቸው ይሄን ዘገባ ኢብኑ ከሲር ወኢብኑ አሲር حتى ابن القيم في زاد المعاد ጠቅሰውታል ሶስት ጊፍት ላከላቸው ማርየተል ቅብጥያ አገቧት እሷ ፈረስ ላከላቸው ለጂሃድ ይሆናል አለ ሶስተኛ አንድ ሰው ላከላቸው ዶክተር ታዋቂ ስፔሻል ዶክተር ይሄም ለህክምና ይሆና አላቸው ነብዩ ዶክተሩን አልፈልግም አሉት ለምን ታዋቂ እኮ ስፔሻሊስት ነኝ አላቸው እኛ እኮ ህዝቦች ነን አሉት ይሄን የህይወት መርሃቸው አድርጉ እኛ እኮ ህዝቦች ነን ሳይርበን አንበላ ስንበላ ደግሞ ሳንጠግብና ቆማለን በሽታ ከየት ይመጣል አለ ግልጽ ነው የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ እቺን የነብዩን ንግግር ጽፈው ከስር ሚን መሐመድ ፕሮፌት ኦፍ እስላም ብለውታል እኛ ህዝቦች ነን ሳይርበን አንበላ ምሳ ደረሰ ተብሎ አይበላም በነብዩ ፍልስፍና አስተምሮት ስንበላ ሳንጠግብና ቆማለን በሽታ ከየት ይመጣል አለ ይሄ የህክምና ሳይንስ አስኳል በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው ይገባል የሚቃጠል የለም በሽታ ምግብ ለሰው ልጅ ወዳጁም ጠላቱም ከመጠንከው አቅም ነው ካበዛው ጠላት